كما نجوا أيها الإخوة في تقديم አይነት ሽቦት ቀጠን ያሉ ሽቦችን ተንትነው አትቆፈባን ቆሌ እንጀራ ኩባኩባይ አናቀው ኮብረንጀ ውሻ ቤት ውስጥ ታስራ ሁለት እጇ እንዲህ ወደ ኋላ እግሮቿ ደግሞ ታስሮ ይሄ ቀለበት ትልቁ ጣቶቿ አንድ ላይ እግሯ አንድ ላይ ታስሮ እጇ ወደ ኋላ ታስሮ አገኛት የሆነ ዶሮ አርዳ ደሟን ቀርታ ራሷን ተቀብታ አንድ ሰው የሚመጣ ከውጭ ያለ ከሱ ጋር ተቀባብቶ በፀጉራቸው አካባቢ ላይ ተቀባብቶ ጭራውን ትናውን ደግሞ ቆዳዋን ደግሞ ታቃጥላለች። ያቺ ቁስል አለባት። ያ ቁስል ላይ ነው የምትታሰረው በሽቦውን ልናሳያችሁ እንችላለን። ገመድ እንኳን አይደለም ሽቦ ነው። በሽቦ ነው የምትታሰረው። በፒንሳ እንደዚህ ጠምዛ ነው የምታስራት በፒንሳ። በባህላዊ አነጋገር ይሄ ባይደ መልኩ የሚባለው ነገር እንደምታመልክ ነው። እሷ ባለትዳር ናት። የሶስት ልጆች እናት ናት። 3 ልጆች እናት ናት። አሁን እርጉዝ ናት። ድርስ እርጉዝ ናት። ሰውን ሲጋ በሰው በቃ ህይወት ገብሮ ደም ገብሮ ለመበልጸግ የሚያደርጉት ነገሮች አሉ ብሎ እናትነት ነገር እውነት እቺ ሴት እናት ነች ወይ ልጅ አላት ወይ? ንባብና ቆጣሪ ሰውን ያገኘ ነው። በወቅቱ እዛ ቦታ ሲሄድ እሱ 2 ትንንሽ ህፃናቶች አሉ። እነዛ በር ከፈቱለት። እቺ ጉዳት አድራሿ ሴትዮ ቤት አልነበረችም። ሆስፒታል ነው የምትሰራው። ሙያ ነርስ ናት። እዛ ሄዳለች። ስራ ቦታዋ ነች። 2 ህፃናቶች አሉ። እድሜያቸው የማይበላለጥ ትንንሽ ህፃናቶች ቤት ውስጥ አሉ። ሲያንኳኳ ባቢ ንባብ ቆጣሪው ከፈቱለት። እነዛ ህፃናቶች ሲከፍቱለት ገባ። ከገባ በኋላ አነበበ። አንብቦ ወደዚህ ሲመለስ ነው ልጅቱ ወደ ኩሺና ማትለውም ያው ውሻ ቤት ውስጥ ታስራ 2 እጇ እንዲህ ወደ ኋላ እግሮቿ ደግሞ ታስሮ ይሄ ቀለበት ትልቁ ጣቶቿ አንድ ላይ እግሯ አንድ ላይ ታስሮ እጇ ወደ ኋላ ታስሮ አገኛት። ሲያገኛት በጣም ደነገጠና ወደ ውጭ ሮጦ ወጥቶ ሲቤት ውስጥ አብራ ታሰረች ልጅ አለች እንዴ ብሎ ጠየቀ። ጎረቤቶቿን ሲጠይቅ አይ ሰራተኛዋን ነው እንደዚህ አሳ የምታሰቃየው ብሎ ነገሩት። ሲነግሩት ተመለሰና ልጅቱን ጠየቃት። ልጅቱን ሲጠይቃት ማን ያሰረሽ እንዴት ነው የታሰርሽው ብሎ ሲጠይቃት እያለቀሰች ልጅቷ እያነባች አሰሪዬ ናት ያሰረችኝ ምንድነው ምን ስላጠፋሽ ነው ብሎ ሲጠይቃት ምንም አላጠፋውም አለች። ልጁ በሁኔታው በጣም ተናደደና ወጥቶ ለፖሊስ ደወለ። ለሴቶች ጉዳይ አሉ ሲቪል ሴቶች ጉዳይ ላይ ደወለ። እኛም ደወለ። በወቅቱ ስንሄድ እንደተባለውም ታስራለች ልጅቷ። 2 እግሯ ወደፊት እጆቿ ወደ ኋላ ታስራ የሰውነቷ ተቦጫጭራ ቁጭ ብላለች። ስናይ ደነገጥን እኛ። ህዝቡም መጣ፣ ተረባረበ፣ ሰው መጣ አለ። በቃ ጩኸት ነበረ ማለት ትችላለህ። ህዝቡ በጣም ጮኸ። አትቆፈባን ቆሌ እንጀራ ኩባኩባይ አናቀው ኮብረንጀ እንግዲህ እኔ አልተማርኩም ነው የምትለው። ጀመራ አባትና እናቴ አንድ ላይ የሉም። እሱ ሌላ ሚስት አግብቶ ነው ያለው፣ እሷም ሌላ ባል አግብታለች። እኔ ያደግኩት ከአያቴ ጋር ነው። ትምህርትም የለኝም። ለቤተሰብ ደግሞ 2ኛ ልጅ ነኝ። ከዛ ልጅቷ እንድትፈለግ አደረግን። ሉቃስ ስንጠይቅ እነዛም ፈቃደኛ አልሆኑ። ልጅቷ
በኋላ በር መጨረሻ ላይ ደግሞ ሊሰጡን ካሉ በኋላ እሷ ጠፍታ በዋናው በር ሳይሆን በኋላ በር ልትወጣ ስትል ተያዘች። ከዛ እዛው ቤቷ ድረስ ተወሰደች። ስትወሰድ ያው ልጅቷ እንደታሰረች ነች። ከዛ እሷ እስከምትደርስ አልተፈታችም። እንደ ልጅ ያያታለሁ አሳድጋታለሁ ብላ ከቤተሰቦቼ እጅ አመጣችኝ። ካመጣችኝ በኋላ እኔ ያው ቤት ውስጥ ስራ መስራት ጀመርኩ። የአንድ ሳምንት አይል ስራ ጀምሬ ስራ ሲጀምር ስራው ያው ልብስ ማጠብ ነው። የሷ ስራ ድርሻ ልብስ ማጠብ ነው። ልብስ ሳጥብ ልብሱ አለቀቀም። ለምን በደንብ አላጠብሽም ብላ እግሬና እግሬን አስራ በሽቦ አስራኝ በዱላና በሾክ ትቀጠቅጠኛለች። ስንደርስ እንግዲህ እውነት እንደተባለው ልጅቷ ታስራ ነው ያለችው። ኮፖር የሚባል አይነት ሽቦ አይነት ቀጠን ያሉ ሽቦዎችን ተንትኖ በዛ ሽቦ እግሯ እና አውራ ጣቶቿ የእግሯ አውራ ጣቶቹ ሁለቱ በአንድ ላይ እግሮቿም እንደዚሁ ታስሮ ከኋላ እጆቿ ታስሮ እንደዚሁም ሰውነቷ በተለያየ ግርፋት ተተልትሎ ልጅቷ እንደምትለው በሽቦውና እሾክ ባለው እንጨት ነው የምትደበድበኝ ነው የምትለው። እና በአጠቃላይ 4 ወር ሙሉ እሷ ጋር በቆየችበት ጊዜ ትታሰርና እንደምትደበደብ ነው የተገለጸልን። የቶኮን ትረገ የቶኮን ይንቱረ ደገን የቶኮቶን ቱሪን ናቀምናይት የተለሰለና ሽቦዳናይት ያው እንደሄድኩኝ ነው ድብደባው የተጀመረው ነው የምትለው። ለምንድን ነው የምትደበድብኝ ምን አጠፋው ብዬ ስጠይቃት ገና ገልሻለሁ አርጅሻለሁ መቼ ደርሶ ያለችኝ ነበረ። ሰራለሁ ከሰራው በኋላ ተመልሼ ታሰራለሁ። ቅዳሜና እሁድ ትፈታኛለች። እሱንም ሰርቼ ካበቃው በኋላ መልሳ እዛው ውሻ ቤት ውስጥ ታስረኛለች። እዛ ታስሬ ነው ያለሁት። በመጨረሻ 4 ወር ሲታሰር ነበር። ከዛ መጨረሻ ቆጣሪና ባቢ መጣኛ ቤት ሲመጣ ሲያንኳኳ ልጆቹ ከከፈቱለት በኋላ ገባ። ቆጣሪ አንብቦ ሲመለስ እኔ ታስሬ አየኝ። ዝምድና የላትም ከነሱ ጋር ዝምድና የላትም። ያው በዘመዷ በኩል ነው ከአባቷ ያመጣቻት እቺ ልጅ በሰራተኝነት በዘመዷ በኩል አመጣች። አምጥታ ነው እዚህ ያኖረቻት። 4 ወር ሙሉ ነው ያኖረቻት። በ4 ወር ውስጥ እስር ቤት ነበረች ማለት ይቻላል ልጅቷ። 4 ወር ዝምድና የላትም። ዝምድና አላት ለሚባለው ዝምድና የላትም። ባዳ ናቸው፣ አይገናኙም። ያው አባትየው ከዘመዷ ጋር አመጣች እዚህ ስታኖራ ነበር። 4 ወር ሙሉ ደግሞ ስትሳሰር ስትፈታ 4 ወር ነው። እሷ ጋር ከመጣች 4 ወር ነው። 4 ወር ሙሉ ስትታሰር ስትፈታ እሷ ስትሄድ ታሰራለች፣ እሷ ስትመጣ ትፈታለች። የሆነችዋን እንድትሰራ ደግሞ እንድትሰራ ታዛለች። ከዛ በኋላ ደግሞ መልሳ ታስራታለች። ልጅቷ እንደታሰረች ነበር 4 ወር ሙሉ። ማንም አላያትም፣ ቤተሰብም አላያትም። ስልክ ወደ እሷ ሲደውል ቤተሰብ ቆይ ስራ ቦታ ስለሆንኩኝ ሲገባ አገናኛቸዋለሁ ነው የምትላቸው ለቤተሰብ። ገባች አትደውልም። ደግሞ ስልክ ተሰጣት ነበር ከቤተሰቧ ለልጅቷ ቤት ስልክ ተሰጣት። ከአንድም 3 ተሰጣት። እሱን ስልክ ቁጥር ቆራርጣ ጣለችባት። እንደዛ ነው የምትለው አሁን ልጅቷ። ቆራርጣ ጣለችብኝ። ከቤተሰቤም አልተገናኘሁም። ችግሬም እንዳወራ ለማንም እንዳወራ አልተፈቀደልኝም።
ሰዎች እየኖርኩት ነው የምትለው ልጅቷ። በጣም ነው የሚያሳዝነው ጉዳዩ። ይሄ ነበር ያለው ነገር ይሄ ነበር። ቀርሽ ከተርበተርባን ይላል 700 ብር ነው ተስማምታ ከቤት ያመጣችኝ። እሱንም ምግብ በተመለከተ ደግሞ ምግብ በወር በሳምንት አንዴ ትሰጠኛለች። እሱንም እንደፈለጋት ከፈለገች ትሰጠኛለች፣ ከፈለገች አትሰጠኝም። እና ብሩን ደግሞ 700 ተስማምታ ያመጣችኝ። ብሩም ክፍያ አልተከፈለኝም። የሆነ ዶሮ አርዳ ደሟን ቀርታ ለራሷም ተከፍታ አንድ ሰው ከውጭ ያለ ከሱ ጋር ተቀባብቶ በፀጉራቸው አካባቢ ላይ ተቀባብቶ ጭራ እንትናን ደግሞ ቆዳዋን ደግሞ ታቃጥላለች። ይሄን ነው የሚያው ማየት የሚችለው ይሄን ነው። ከዛ ውጪ ሰው ቤቷ አይገባም፣ እሷም ወደ ቤት አትሄድም፣ ጎረቤት ጋር አትገናኝም። ማህበራዊ ህይወቷ የተገለለ ነው የሴትዮዋ ማለት ነው። እና በዛው አይነት እሷም ተገልላ ነው አለች። ጎረቤት እንግዲህ ቶሎ አልሰሙ። ጉዳዩ ወደ መጨረሻ ላይ ነው የሰሙት። ከሰሙ በኋላ ደግሞ ሪፖርት አላደረጉም። ትንሽ ቅር ያለን በሰሙት ጊዜ ሪፖርት ማድረግ ይችላሉ። ነገር ግን አሁን እነሱን እንደ ማስረጃ ነው ተጠቀምንባቸው። አለማወቃቸውን ተናግረን አለማድረጋቸው ወንጀል ነው። ግን ማስረጃ የሚሆንንም ሰው ደግሞ ከጎረቤት ያዩ እንዳውም ምግብ ያቀበሉ ተወሰነ ቀናት እነሱ ናቸውና እነሱን እንደ ማስረጃ ነው ተጠቀምንባቸው። እና ጉዳዩ በቃ በባህላዊ አነጋገር ቀለኔ ከሽንን ቃልቴ ፍረፍረሽት ኦብላፊ እነሱ ቅዳሜና ማነው ሮብና እሁድ ነው የሚታረደው። ዶሮ ይታረዳል። ዶሮ ሴት ዶሮና ወንድ ዶሮ ናቸው የሚታረዱት። ከታረዱ በኋላ ዶሮ ሲታረድ ደሙን ጭንቅላቷ ላይ ነው የምታፈሰው ነው የምትለው። እቺ ብራኔ ተብዬዋ ጭንቅላቷ ላይ ታፈሳለች። የቀረውን ደግሞ ያው ከዶሮ ጉሮሮ ላይ ጨመቅና ትጠጣለች ነው የምትለው። ያ ዶሮ ይታረድና እንደገና ይሰራና በወጥ መልክ ይሰራል። ብዙ ሰዎች አሉ፣ ወንድሞቹ አሉ፣ የወንድም ያክስት ልጆችም አሉ፣ በብዛት አላቸው። ይመጣሉ። ከመጡ በኋላ ምንጣፍ ይነጠፍላቸዋል። ሌላም ደግሞ እንደ ቄስ ነገር እጁ ዱሽ የሆነ ሰውዬ ይመጣል። እዛ እንደ ጸሎትም እንደ መጸለይም ይላሉ። ምን ብሎ እንደሚጸልዩ አላውቅም ነው የምትለው። እዛ ያ ይበላና እስከ 1 ሰዓት ይበላና ይሄዳሉ። ያ የዶሮ የተገፈፈው እንትን ይቃጠላል። ይቃጠልና እንደ መጨስ ይደረጋል። እና ይሄ ነው የምታደርገው ቤት ውስጥ። ያ ምግብ ደግሞ ለእኔ አይሰጠኝም። እኔ አልበላም፣ እነሱ ናቸው የሚበሉት። እንግዲህ ሴትዮዋ የሆስፒታል ሰራተኛ ነች። የአንድ የካቶሊክ ሆስፒታል ሰራተኛ ነች እና ስራ ነው የምትለው። እቺ ልጅ ስታመጣ እንድትረዳት ልጆቿን እንድትከባከብላት ብላ ዘመዶቿን ወደ ገጠር አፍሪካ አመያ ከሚባል ክፍለ ሀገር ሳይሆን እዚሁ ዞን አመያ ወረዳ ከሚባለው ቦታ ነው ያስመጣችው። ስታስመጣ በ700 ብር ተስማምታ የጉልበቷን በየወሩ እንደምትከፍል ተስማምታ ነው የተቀበለቻት። ከዛ በኋላ ልክ ልጅቷ ቤት እንደገባው አለችን። እንግዲህ ልጅቷ ያለችን ነው የምንናገረውና ቤት ከገባው እኔን ወዲያው መጀመሪያ ቤት ሲገባ ይጂ ትሸታለሽ አትመች ምናምን ብሎ መግረፍ እንደጀመረች ከዛ ውሻ የሚያድርበት ክፍል አለ። እዛ ወስዳን 11 እንደምታሳድር ወደ እኔ ሲመጣና በቃ እሷ ወደ እኔ ስትመጣ የሚያስፈራራኝ ነገር ይመጣብኛል። ስትመጣኝም አያመኝም። ለምን እንደሚያመኝ አላውቅም። እና ያው እሷ ስትመጣኝም ዝም እላለሁ፣ ምንም አይሰማኝም የምትለው። የሚያስፈራራኝ ነገር አላት ሴትዮዋ ራሷ የሚያስፈራራኝ ነገር አላት።
ደግሞ ከተናገርኳት ለምን ስላት ሲያርድሻለሁ ለምን ማለት ራሷ ትጪ ማርድሻለሁ አርጄ ቀፍርሻለሁ የሚል ብላ ስለምታስፈራራኝ በቃ ዝም ማለት ነው የምመርጠው። ማንፈሱም ደግሞ ያስፈራራኛል ነው የምትለው። ከሰፈር ውስጥ አትገናኝም፣ ከጎረቤት ጋር አትገናኝም። ዘግታ ትወጣለች፣ ዘግታ ነው የምትገባው። ህፃናቶቹም ውስጥ ናቸው። የእሷም ህፃናቶች እኮ ተጎጂ ናቸው። ቤት ውስጥ ነው የሚውሉት። ያቺ ታስራለች። እነዚህ ህፃናቶች ውሃ የሚሰጣቸው የለም፣ ምግብ የሚሰጣቸው የለም። እዛ ውስጥ ተቆራምተው የታሰረችው ስር ነው የሚውሉት እና ከሰው አትግባባም። የሰው መግባባት የላትም። ጎረቤት አያውቅም። የእሷን ኑሮ ምንም ነገር አይታወቅም። አሁን ሰራተኛ መሆኗን ብቻ ነው የሚያውቁት እንጂ ይሄን ድርጊት እንደምትፈጽምባት ራሱ አያውቁም። ጎረቤት ማለት ነው። እሷ ባለትዳር ናት። የሶስት ልጆች እናት ናት። 3 ልጆች እናት ናት። አሁን እርጉዝ ናት። ድርስ እርጉዝ ናት። ባለቤቷ ደግሞ ኦሮሚያ ላይ ውሃ ኢንተርፕራይዝ የኦሮሚያ ውሃ ኢንተርፕራይዝ ዝርጋታ ነው የሚሰራው። ባለሙያ ነው። ቅዳሜ ይመጣል፣ አርብ ይመጣል፣ እሁድ ይሄዳል ነው የምትለው ልጅቷ። እሱም ከማንም አይገናኝም። እዛ ጎረቤት ውስጥ ይሄ ማህበራዊ ኑሮ እንዲህ አብሮ መኖር ምናምን ከጎረቤት ጋር የላትም ሴትዮ። አስንገኝ ጀተት ምናቀልቀል ማይናን ባንጀናን ይነነ ዋንት ታዩን ናሶ ሰዳች ናሽን ናሩቁም ናሩቁ ጋሩ ናሶ ሰዳች eso es boinga ya mal. አርበኝም ከራበኝም ያው ታከሳለሁ። ለምንድን ነው ያሰርሽው ስትባል ልጅቷ ያው አስቸጋሪ ናት፣ ትጮሃለች፣ ራሷን ታካለች፣ ለዚህ ነው ያሰርኳት አለች። አንቺ የጤና ባለሙያ ነሽ፣ ማሳከም ስትጂ ማሳየት ስትጂ ቤተሰቦቿን ጠርተሽ እንኳን አንቺ ባይ እርምና ተርፎ እንዲቆይ ለማድረግ ጥረት እየተደረገ ነው። የሴቶች ጉዳዮቻችን የከተማ አስተዳደሩ የመምሪያችንን ትልቅ ዋጋ እየከፈሉ ነው። እዚህ ላይ የመምሪያው አመራሮች በሙሉ ቀንና ሌሊት በዚህ ስራ ላይ ትኩረት አድርገው እየሰሩ ነው። ይሄ ነው ያለው። በአጠቃላይ እንግዲህ ሴትዮዋ ለራሷ ነፍሰ ጡር ነች። 2 ወልድ ነው የደረሰች ናት። እስካሁን የተደረገው ስራ የ12 ቀን የጊዜ ቀጠሮ ፍርድ ቤት መርማሪዎች ጠይቆ ጊዜ ቀጠሮ ሰጥቶናል። የቀጣውን ልጅቷ ሆስፒታል ወይ ድና ወይ ላትድንም ትችላለች ብሎ ሐኪም ስለሚገምት እስከምትወጣ ይህንን ጊዜ ቀጠሮ ፍርድ ቤትን በማሳመን ይጠየቅና በመጨረሻ ላይ ወደ ፍርድ ማነው የሕክምና ማስረጃው ከተገኘ በኋላ ወደ ፍርድ ትቀርባለች። እንግዲህ በዛን ጊዜ ፍርድ ቤቱ ምን ይላል? እንግዲህ ህግ የምተነትኑ እነሱ ናቸው፣ ህግ ፈቺዎች እነሱ ናቸው። ፖሊስና አቃቤ ህግ በከባድ የአካል ማጉደልና ከባድ ድብደባ ነው ሊከስ የሚችለው። ይሄ ላይ የሚያበቃ ማስረጃ አዘጋጅቷል፣ አሰባስቧል። የህክምና ማስረጃ ተጨምሮበት ክስ ይቀርባል ማለት ነው። ክስ ቀረበ ማለት እንግዲህ ውሳኔ ያገኘ ማለት አይደለም። ፍርድ ቤቱ ደግሞ ባለው ስልጣን የሚሰጠውን ውሳኔ አብረን ለወደፊቱ እናያለን ማለት ነው። ኢንስፔክተር የኛ ተመልካቾች በምን በኩል እሷን ሊያገኙ እንደሚችሉ ስንጠይቃት ያው በኢንስፔክተር በኩል ነው ልታገኙ የምትችሉት ብላለች። እኛም የምናውቀው ነገር አለ። ለእሷ እርዳታ ማሰባሰብ ተጀምሯል።
ተፈጥሯል። ሰዎችም እሷን ማግኘት ቢፈልጉ የህግም ሆነ የሕክምና ብሎም የተለያየ እርዳታ እና ድጋፍ ላይ ያደርግላት የሚፈልግ ሰው በማን በኩል ሊያገኛት ይችላል? ያው እንግዲህ ፍላጎቷም ተጠይቆ በኢንስፔክተር በኩል ብላለች። ፍላጎቷ ከሆነ እኔን ካመነች ያው በእኔ በኩል እንዲሆንላትና ላገናኛት ፈልጋለሁ። እኔ እሞክራለሁ እስከ መጨረሻ ከጎኗ ነኝ። ልረዳት ፈልጋለሁ። አካውንት ተከፍቶላታል። በአካውንቷ በኩልም አካውንቷ ተለቋል። እዛ አካውንቷ ላይ ማስገባት ይችላሉ። አካውንቷ አሁን ያለው ስልኩ ያለው የአባቷ ነው። የአባቷ ሳይሆን የአጎቷ ነው። አባቷ ስልክ የለውም። እዛች አካውንት ላይ መርዳት ይችላሉ። እሷን መርዳት የሚፈልግ ሰው እኔን ማነጋገር ይችላሉ። ያለው ሂደት ስለ ጤናዋ ወደፊት ደግሞ ያለችበትን ነገር እኔን ጠይቆ ማነጋገር ይችላሉ። እኔ ፈቃደኛ ነኝ። እስቲ እርሱን ስልክና እዚህ ያስቀምጡልን። እኛ አካውንቷን በእንትን ላይ እናስቀምጣለን። 0920 84 82 69